ወተርፕሩፍ ስናሰራ ልናቃቸው የሚገቡ 5 ዋና ዋና ፖይንቶችን ልንገራችሁ። አንደኛ ሰርፌስ ፕሪፓሬሽን። ሰርፌስ ፕሪፓሬሽን ስንል በዋነኝነት ቦታውን ክራክ ካለውና ንጹህ ካልሆነ እነሱን ማጽዳት፣ ክራኩንም ፊል ማድረግ። ሁለተኛ ትክክለኛ የወተርፕሩፍ አይነቶችን መምረጥ። ትክክለኛ ወተርፕሩፍ አይነት መምረጥ ማለት ለምንጠቀመው ቦታ ፊት የሚያደርገውን፣ ለምሳሌ ሴሜንት ሸ ስንጠቀም ለቶይሌት፣ ለባልኮኒ እንዲሁም ፀሐይ ለማያገኝበት ቦታ እንደምንጠቀመው ሁሉ ልክ እንደነዚህ ለተለያዩ ወተርፕሩፎችን ስንጠቀም ትክክለኛውን ወተርፕሩፍ መምረጥ ያስፈልጋል። ሶስተኛ ሚክስ ሬሾችንን መጠንቀቅ። ይህ ማለት ሚክስ ስናደርግ ውሃ አለማብዛት ወይም ደግሞ ውሃ የማያስፈልገው ኬሚካል ከሆነ ጭራሹንም ውሃ አለመጠቀም። እነዚህን ስንል ብዙ ጊዜ ውሃ የምንጨምርባቸውን ቦታዎች ብዙ ካሬ ከቨር እንዲያደርግልን ስንል ውሃ በጣም ስንጨምርበት የወተርፕሩፍን ኳሊቲ ስለሚያወርድብን ወተርፕሩፍ ላናደርገው ሁሉ እንችላለን። ይህም ማለት ወተርፕሩፍ ላናደርገው እንችላለን ማለት ምንድነው? ወተርፕሩፍ ስለቀባን ብቻ ወተርፕሩፍ ይሆናል ማለት አይደለም። ስለዚህ ሚክስ ስናደርግ ሬሾውን ጠብቀን ማኑፋክቸር ኢንስትራክሽኑን ተከትለን ቢሆን የተመረጠ ነው። አራተኛው አፕሊኬሽን። ብዙ ጊዜ ወተርፕሩፍ 2 ኮት መቀባት አለበት። 2 ኮትም ስናስቀባ የምናስቀባውን ሰው ስለ እቃው ትክክለኛ መረጃ ያለውንና እውቀት ያለውን በተጨማሪም ልምድ ያለውን ሰው ብንመርጥ የተሻለ ነው። አምስተኛው የአየር ሁኔታ ነው። ይህም በከፍተኛ ፀሐይ ሙቀት ያለበት ቦታና ዝናብ እየዘነበ ባለበት ቦታ ላይ ወተርፕሩፍ አለመጠቀም። ይህም ሌላኛው ወተርፕሩፍ ስንጠቀም ልንሰራው የማይገባው ስህተት ነው ማለት ነው። ይህንንና መሰል ቲፖችን እንዲደርሳችሁ ፔጁን ፎሎ፣ ላይክ እንዲሁም ይጠቅመዋል ለምትሉት ሰው ሼር እያደረጋችሁ ቤተሰብ ይሁኑ።